የአስጣል መንፈስ ተወጋይ እኛ የወንጌል አማኞች ሕያዋንን እኛ ሕያዋን ስላለን ኢትዮጵያ ሀገራችን አልሞተችም ወደፊትም አትሞትም ኢየሱስ ሕያው ነው እኛም ሕያዋን ነን ድንኳን አንጥልም አይደለ ድንኳን አንጥል ድንኳን ለመጣል የተዘጋጃችሁ ካላችሁ ድንኳን አንጥል እኛ ታላቅ ሀገር ይኖርና እኔ እንደ ድሮ እንዲኖርም አልፈልግም እኔ ፊውቸር ነኝ የእውነት ማለት ልጄ እንደኔ እንዲኖር አልፈልግም እንደኔ ስለ አው ጥሩ ነው እኔ አሁን ምኖረው በቃ እሱ ነው አይደለም ልጄ ስለ ሀገሬ ማለት ነው ትውልዱ ማለት ነው ኢትዮጵያ እንደ ትናንት እንደኖር ነው እንኖር እንዴ እንኖር ተናፍቃላችሁ እኔ በበኩሌ አልፈልግም ኦፒ ጆሌ ኢልና የድሮ ዘራና ባካንተ ዴዲአፍሮ ዴዲድፍሮ አንተ አልቂስ እኛ ባለጊዜ ነን ሰገጥያ መቼ ነው የምትቀየሩት? ለስድብ ኮንሰርት የሙዚቃ የስድብ ኮንሰርት ታዘጋጃላችሁ? እንዶ አርቲስት እኔ እስከማቀው ሲከባበር ነው። እኔ አርቲስቶች አሁን ራፕ ልናርግ ብለው አንዳንድ ቁጭራዎች ሊሰዳደቡ ፈልገዋል እንጂ አርት ተከባብረ የምትሰራው ሀገርን የምታወድስበት ባህልን የምታወድስበት ከህዝብ ጋር ተፋቅረ የምትሰራበት ነው አርት። ይሄ ነው እንግዲህ አርት ማለት። ዴዲአፍሮ አገር ፈርሳለች ቢለዋል። አገር እንበትናለን ስትሉ የነበራችሁት የእናንተ ፖለቲከኞች አይደል እንዴ? ኢትዮጵያን ቢቲን ነው ብላችሁ ለንደን ላይ ኢትዮጵያን በትነን ኦሮሚያን ገነባለን ስትሉ አልነበር እንዴ? እካክ ስለ ሀገር መበተን ማን ነው ሲናገር የነበረው? የእናንተ ሰው እንጂ ሌላ ኢትዮጵያዊ ነበር እንዴ? ሰገጤ እናንተ አይደላችሁ ሀገር ለመበተን ስትሰሩ የነበር? እድሜ ልካችሁ ነው የሰራችሁት። ስለ የትኛው ኢትዮጵያዊ ነው ሀገር ለመበተን ሲሰራ የነበረው? ከእናንተ ውጪ፣ ከእናንተ ፖለቲከኞች ውጪ። ይሄ አሁን የምናገረው ህዝቡን አይመለከትም። ለቴዲአፍሮ ለመሳደብ ኮንሰርት አዘጋጅተዋል እና ኮንሰርት ቀሚስ ለብሰው ይሄው እንደምታዩት ቀሚስ ለብሰው ሄደዋል። እነ ቀመር የሚባል ሴተኛ አዳሪ ወንድ እንኳን አይደለም በሱስ የሰከረ እካክ እንግዲህ በእነሱ ቤት በቃ መኪና ብርቅ ነው፣ ሁሉ ነገር ብርቅ ነው። እነሱ ይኸው ልብሱን ይኸው ቀሚስ አድርጎ መጣ። ፋሽን መሆኑ እኮ ዘንጣል። እኔ የሚል ቀመር በጣም ነው እንደ ዘነጥከው? በጣም ነው የዘነጥከው እንዴ? ነው ዘነጥቂ በቃ ተዘነጠ። የህዝብን ኮዝ ሶሻል ጀስቲስን ፕራዮሪቲው አድርጎ የተነሳ ሰው ነው። ይሄ ዘፋኝ ነው ብሎ በእውነት ቴዲአፍሮን በዛ መወሰን ፌር አይመስልኝም። እኔ ፌር አይደለም። በየአልበሙ ያሉትን መልእክቶች ደግሞ ስትሰሙ ወንጌል ናቸው። ወንጌል ማለት ያ ነው። ስለ ፍቅር ያሸንፋል። በቃ ፍቅር ማን ነው? ፍቅር ኢየሱስ ነው። ፍቅር እግዚአብሔር ነው። የወንጌሉን መልእክት ነው ይሄ ወጣት ሲያቀርብ የኖረው። ስለዚህ ዶክተር ቴዎድሮስ ካሳሁን በሀገራችን ታሪክ ውስጥ በጣም በትልቅ አክብሮት ታሪክ የምታስታውሰው ሰው ነው። ያቆምኳትን አገር ተፈትኜ በሳት አስምርበት ይሁን። ያቆምኳትን አገር ተፈትኜ በሳት እንዴት አቀርቅሬ ባንዲራይ ላንሳት? አያቶችህን ይሁን የአያቶችህን አንደበት ነው የተቀኘል የነገረ
የቅድመ አያቶችን አንደበት ነው አሁን ያለል። ቀና ቢል ቴዎድሮስ የሚለውን፣ ቀና ቢል ልጅ ኢያሱ የሚለውን፣ ቀና ቢል ንጉሥ ሚካኤል፣ ቀና ቢል አባ ኮስትር የሚናገረውን፣ ቀና ቢል እነ ገብርዬ የሚናገሩትን፣ ቀና ቢሉ ምኒልክ የሚሉትን፣ ቀና ቢሉ ጃንሆይ የሚናገሩትን፣ ቀና ቢሉ እነ ለሥላሴ እነ ራስ መኮንን የሚሉትን ነው እየነገረ ያለው። ልጆቻቸውም ቢያዩ ይሄንም ይሰማቸው። አባይ ያለው ለዘዴው ባፍ ይቀድማል። አባይ ለዘዴው ባፍ ይቀድማል። አምኖ መከዳት እንዴት ያማል። ወርቅ ያበደረ ደርሶት አለት እንዴት ይቻላል ዝም ማለት። አምነህ ስታበቃ የሰጠውን እምነትህን የበላ አብይ አህመድ የሚባል ወንበዴ እንዴት እንደገለጸው አያችሁ። ብዕር እንደዚህ ነው። አባይ ነው። አባይ ለዘዴው ባፍ ይቀድማል። ሳክስ ነውረኛ ከሃዲ ውሸታምነቱን ግልጥ አድርጎ አባይ ለዘዴ ባፍ ይቀድማል። አምኖ መከዳት እንዴት ያማል። ወርቅ ያበደረ ደርሶት አለት እንዴት ይቻላል ዝም ማለት አለ። ዝም ያለውንም ሕዝብ ወቀሰው። ኖ አይቻልም። እንዴት ተቻላችሁ ነው ጥያቄው። እንዴት ይቻላል ዝም ማለት? ዝምታችንን ተፈታተነው። ጎሽ አራየው ስቃውኔው የሕዝቡን ሲቃ እንዴት እንዳንጎራጎረው የው ቅዝት በሚያደርግ በሚል ዜማ አጅቦ ከነገ ዛሬ ይሻል ባልኩኝ የራሴን እምባ ተነጠቅኩኝ። ተጣላሁና ከወንዝ አድባር እንዴት ልታረቅ ከራሴ ጋር። ጉድ ነው መቼም። ከነገ ዛሬ ይሻል ባልኩኝ የራሴን እንባ ተነጠቅኩኝ። ተጣላሁና ከወንዝ አድባር እንዴት ልታረቅ ከራሴ ጋር አለ። እምባህን ነጥቀው ለቅሶህን የሚቀሙ ሰዎች ጋር የሕዝብን ሕመምማ እንዲህ ዝፈነው እንዲህ ተቀኘው። ይሄ ይገርማል። ቀጠለ። አዲስ አበባ አዱ ሸገር እንኳን ሸገሩ የሁሉ አይደል ሙላው አገር። በፍቅር ጠርተን ከዳር እስከ ዳር መሃል ገቡ አላችሁ። እስቲ ዘፈኑን ከመጀመር ሀገር ለሞተችባቸው የህሊና ጸሎት እናድርግ። አይዞሽ ገለቴ፣ አይዞሽ በቃ ምን እናድርግ? በቃ ምንም ማድረግ አይቻልም። አሁን ተንፍሷል። አብይ አህመድ የሚባለው ሰውዬ ኦሮሞ በጣም ጥሩ ጓደኞች አሉኝ። እነሱን እንኳን አይወክልም እና እባክህ ከኢትዮጵያ አናት ላይ ውረድ የሚለውን መልእክት መናገር ፈልጌ ነው። አብይን ለመገለበጥ የሚፈልግ ማን እንደሆነ አይታችኋል? አይ ጠንቋይ። በስመ አብ ወወልድ ወመንፈስ ቅዱስ። ምስልን የሚያቆላምጡ ሰዎችን በጆሮዬ ሰምቻለሁ። የምስል ቅዱስ የለም ስላቸዋለሁ። ቀስ በቀስ ምስል ዋጋ የሚያጣበት ዘመን ደርሷል። በመጨረሻም እዩ ጩፋ የቀበራቸው ፈንጆች በየቦታው እየፈነዱ እንደሆነ ቶቻችሁ ታውቃላችሁ። አሁንም ሌሎች የተቀበሩ ፈንጆች አሉና ተዋዶን ለማዳከም የተዘረጋውን ወጥመድ አስቃኛችኋለሁ። ምስልን የሚያቆላምጡ ሰዎችን በጆሮዬ ሰምቻለሁ። እነዚህ ምስል ቅዱስ ናቸው ብሎ ሲናገሩ በጆሮዬ ሰምቻለሁ። እውነት እላችኋለሁ ቀስ በቀስ ምስል ዋጋ የሚያጣበት ዘመን ደርሷል። ሃይማኖተኛ ረጅም ቀሚስ የለበሰ ረጅም ቀሚስ ለብሶ ይረግማል አሉ እኮ በእኛም ዘመን ረጅም ቀሚስ ለብሶ ወፍራም ኮፍያ አድርጎ የሚረግም። መርገም ትፈልጋለን? ልብስን አውልቀህ ጠንቋይ ሁን። የሉተራኑ ዕቅድና የዩ ጩፋ ስራ አስፈጻሚነት እንደምታውቁት በሀገራችን ኢትዮጵያ በርካቶች ሐሰተኛ ነቢይነትን ልክ እንደ ክፍት የሥራ ዕድል ተጠቅመው ጠላት ባመቻቸላቸው ከባድ ቢዝነስ ውስጥ ገብተው በርካታ ታናናሽ ወንድሞቻችን አስተው ለብዙዎች መጥፋትም ምክንያት ሆኗል። ዩ ጩፋ ከሉተሪስቶች በተመደበለት ከፍተኛ ዶላር ሳቢያ በርካታ ትውልድና ሀገር አጥፊ ፕሮጀክቶችን በመቀላቀል ኦርቶዶክስን ለማሸማቀቅ የሚሄድበት ርቀት እጅግ በጣም ያሳዝናል። እነዚህ ሰዎች ተዋህዶ ለማጥፋት ከውጭ
ፈንድ በባለስልጣናቱ እንዲሁም ድጋፍ የሚደረግላቸው ሲሆን ለዚህም የካድሬነት ስያሜን ተቀብለው ሃይማኖተኞች ሲበጠበጡ ያሉ ሲልም ይናገራሉ። በሌላ በኩልም በአንድ ወቅት በርካታ የቤተ ክርስቲያኒቷ ስላድኖች እየተቀደዱ የነበረ ሲሆን ከዚህ ሁሉ ጀርባ የኢዩ ጩፋ ስውር እጅ አለበት። ይቀጥልና አባቶችን በማቃለል ሌላ የነሱ ዓላማ እውን የሚያደርግ ጳጳስ ቤተ ክርስቲያኒቱ ላይ እንዲሾም እላይታች ይላል። ለዚህ ማሳያው በአንድ ወቅት በነ ብፁዕ አቡነ ሳዊሮስ የተመራው አዲሱ ልዑክ ነበር። ስለሆነም ወንድምቶቼ ከነዚህ ሁሉ ጀርባ የሰው እጅ ያለበትና በቃ ልንለው ይገባል። ያለበለዚያ በቅርቡ ጩፋ በፖለቲካው በሃይማኖቱ የቀበራቸው ፈንጂዎች መፈንዳታቸው አይቀሬ ነው።